آه طيب عندي ሀሳብ ነበረኝ ለምሳሌ ማሻአላህ የአኒስ አለ ቁርአን በጣም አልহামዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው በጣም ተጠብቀው የነበረኩና እንዲሁም ደግሞ ስፈልገው ያገኘሁትና በጣም አልহামዱሊላህ አላህም ወዲህ ግሩፕ እንዲመጥቼ እንዲቀላቀል ላደረገኝ አላህ አልহামዱሊላህ ምስጋና ይገባው በመጀመሪያ በቅርብ ወዲህ ክፍለ ሀገር ሄዳለሁ ብዬ አስቤያለሁ ቢያንስ እንደ 5 ወር በኋላ ማለት ነው። ይህም ቁርአን መላቀቅ አልፈልግም ማለቴ መጠንከርና ማወቅ ስለምፈልግ እንዴት ነው መቀጠል የምችለው? ምሳሌ ኦኬ እኔ ገና አዲስ ጀማሪ ነኝ እና በጣም ያው ለማመስገን ነው ፈልገው ነበር አልሐምዱሊላህ እና ደስ ስላለኝ ነው አላህ ጨምርላችሁ ሁሉም ነገር ጥሩ ነው አልሐምዱሊላህ ዱአ አድርጉልኝ አላህ እንዳገራለሁ ዘምዘም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ይሰማል እሺ ቀጥይ ያኔ በቅድሚያ አልሐምዱሊላህ እናንተ ጋር ስላስተዋወቀኝ አላህ ሱብሃነሁ ወተዓላ ከዚያ በመቀጠል ደግሞ ማሻአላህ ተባረከ ረህማን እናንተን አለማመስገን አይቻልም በጣም ደስ ትላላችሁ በስደት የተሰጣችሁን እህትና ወንድሞቻችን አላህ መስሎቻችሁን ያብዛልን ነው የምለው እኔ በቁርአን በጣም ሰነፍ ነበርኩ እና እየገባችሁ በውስጥ ተበራታችሁ በቃ በየሰዓቱ እንደዚህ ስለምታበረታቱን በጣም ደስተኛ ነኝ እፈልጋለሁ ግን ደካማ ነበርኩ አሁን የቁርአን ፍቅር እየጨመረ ሄዷል በጣም ደስ ይላል እንግዲህ አላህ አልአኒስ የቁርአን ማዕከልን ከፍ ከፍ ያርግልን ነው የምለው ከዚያ በመቀጠል ደግሞ ብንጠናና ግሩፕ ቢከፈትልና የአልአኒስ የቁርአን ማዕከል ተማሪዎች ብንጠናና ነው የኔ ጥያቄ ሌላ ምንም አስተያየት የለኝም ማሻአላህ ነው የምለው ኢንሻአላህ ዘምዘም ለሰጠሽና አስተያየት ከልብ እናመሰግናለን በዚህ ብንጠናና እንደዚህ አይነት ነገሮች ጥሩ ጥሩ ሐሳብ እየተነሱ ነው በኋላ ጠቅለል አድርገን ምላሽ እንሰጣለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته هدية እንዴት ናችሁ ደህና ናችሁ ኡስታዝ አልহামዱሊላህ በጣም ደህና ነን مرحبا جزاكم الله خيرا مجمرا الحمد لله ثم الحمد لله على أنس مدرسة يعني نبارين والحمد لله رب العالمين ከመጀመሪያውም የነበርኩበት ነው እዚህ ደረጃ ደርሻለሁኝ ማለት ነው ጀዛከላሁ ኸይረን ያው በመሀከል አቋርጭም በተውም ድጋሜ ተመልሼ እድሉ እንዳገኝ አላህ Subhanahu Wa Ta'ala ረድቶኛል ማሻአላህ በዚህ ደረጃ ደግሞ ሰፋ ብሎ ትልቅ ደረጃ ደርሶ ማየቴ በጣም ደስ ብሎኛል ማሻአላህ በርቱ አብሽሩ ወይባ አበራ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته سلام أستاذ አልহামዱሊላህ እኛ ደህና ነን እታችን ያው ጥያቄ የለኝም ግን ለማመስገን ነው በጣም ነው ማመሰግነው ማሻአላህ ወላሂ ያው ኡስታዞቹም ተቆጣጣሪዎችም በጣም ጎበዝ ናቸው ማሻአላህ ሰዓታችን ደርሶ ራሱ ማስታወሳቸው ብቻ እሱ በቂ ነው ለኛ ያላቸው ጥረት ማለት ነው በጣም ነው ማመሰግነው ጀዛኩሙላህ ኸይር አሚን አሚን ሌላ ምን እናስተካክል ጦይባ ምን ይስተካከል ምን ይጨመር እውነት ምንም የጎደለ ነገር የለም በእኔ በኩል ያው ልጆቹ እንዳሉት አሁን ማለት ነው ያው ቅዳሜና እሁድ በእርፈት ሰዓታችን ከኡስታዞቻችን ያኔ ለየት ያሉ ልጆች ከኛ እውቀት ያላቸው ልጆች እንደዚህ ሙራጃ ቢሰጡን ብዬ ኢንሻአላህ ይቀር እኔ ስላ አስተያየት የለኝም በእኔ በኩል ምንም የጎደለ ነገር የለም አላህ ጀዛችሁን ይክፈለው ዲና ወላ ኸይራ በዚሁ ቀጥሉበት አሚን ጊዜያችሁን ለኛ ስጣችሁ እኛን በማገዝ ላይ ያላችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ ኢንሻአላህ እና በእኔ በኩል ሁሉም ቆንጆ ነው ሌላ በዚሁ ቀጥሉና እህቶች አስተያየት ሰጥተዋል ቅዳሜና እሁድ በረፍት ጊዜ መሰጠት ያለበት ኢንሻአላህ እንግዲህ ነጃት አወል ለሰጠሽን አስተያየት ከልብ እናመሰግናለን